ሰላም ጤና ይስጥልኝ። የፊት ቆዳን ያለ ዕድሜ እንዲያረጅ የሚያደርጉ የተለያዩ በልማድ የምናደርጋቸው ልዩ ልዩ ተግባራት አሉ። በእነዚህም ጎጂ ተግባራት ምክንያት ያለ ዕድሜ ቆዳ እርጅና ይከሰታል። ብዙውን ጊዜ ያለ ዕድሜ እርጅና የሚባለው ከ30 ዓመት ዕድሜ በታች የሚፈጠሩ የተለያዩ ምልክቶች ያሉ ሲሆን ከእነዚህም ውስጥ የቆዳ መሸብሸብና መስመሮች፣ የቆዳ መሳሳት፣ የቆዳ መገርጣትና ነጠብጣቦች የመሳሰሉት ምልክቶች በቆዳ ላይ የሚያጋጥሙ ሲሆን ነው። አስተውለን ከሆነ ብዙውን ጊዜ ሴቶች ከወንዶች ይልቅ ለያለ ዕድሜ ቆዳ እርጅና ተጋላጮች ናቸው። ይህ የሚሆንበት የተለያዩ ምክንያቶች ያሉ ሲሆን ወንዶች ብዙም የማይጋለጡበትን ምስጢር እንዳስሳለን። በዚህ ቪዲዮ ለያለ ዕድሜ የቆዳ እርጅና የሚያጋልጡ የተለያዩ ምክንያቶችን በሰፊው እንመለከታለን። ከዚሁ ጋር በተያያዘ ለእነዚህ መንስኤ የምንጠቀማቸው የመፍትሄ ሀሳቦችን እንመለከታለን። በመጨረሻም ብዙውን ጊዜ ወንዶች እንደ ሴቶች በያለ ዕድሜ ቆዳ እርጅና የማይጠቁበትን ምስጢር እንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ከያለ ዕድሜ ቆዳ እርጅና ጋር በተያያዘ ያሉትን ሀሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ወዲያው እንዲደርሶ የደወል ምልክቷን ይጫኑ። መልካም ቆይታ። የቆዳ መሸብሸብና ማርጀት የተፈጥሮ ሂደት ቢሆንም አንዳንድ ምክንያቶች ሂደቱን በማፋጠን ቆዳችን እድሜው ሳይደርስ እንዲሸበሸብና እንዲያረጅ ያደርጉታል። የፊት ቆዳ ለብዙ ነገሮች ተጋላጭ ከመሆኑ አንጻር በቶሎ የማርጀት እድሉ ከፍ ያለ ነው። የፊት ቆዳ እንዲሸበሸብ መንስኤ የሚሆኑ የተለያዩ ምክንያቶች ያሉ ሲሆን ከእነዚህም ውስጥ የመጀመሪያው ለፀሐይ ብርሃን ለረጅም ጊዜ መጋለጥ ነው። ከሁሉም በላይ የቆዳ ያለ ጊዜ የመሸብሸብ ዋና መንስኤ የፀሐይ አልትራቫዮሌት ጨረር ነው። ይህ ከፍተኛ የሆነ የፀሐይ ጨረር በቆዳ ውስጥ የሚገኙትን ኮላጅንና ኢላስቲን የተባሉ የቆዳ ጥንካሬንና የመለጠጥ ባህሪ እንዲኖሩ የሚያደርጉ ፕሮቲኖችን በማበላሸት ቆዳ እንዲሸበሸብ ያደርጋል። እነዚህ ፕሮቲኖች ለቆዳችን ልዩ ልዩ ጥቅሞች የሚሰጡ ናቸው። በተለይ ኮላጅን የሚባለው የፕሮቲን አይነት የቆዳን የመለጠጥ ባህሪ፣ ኢላስቲሲቲ እንዲሁም የቆዳን እርጥበት በመጨመር የፊት መሸብሸብና የመድረቅ ችግርን ለመቀነስ ይረዳል። አልትራቫዮሌት ወይም ከፍተኛ የሆነ የፀሐይ ጨረር እነዚህ ለቆዳ ልዩ ልዩ ጥቅም የሚሰጡ የፕሮቲን አይነቶች እንዲበላሹ በማድረግ ቆዳ ያለ ጊዜውና ያለ ዕድሜው እንዲያረጅ ምክንያት ይሆናል። ሌላው ያለ ጊዜው ያለ ዕድሜ ቆዳ እንዲያረጅ የሚያደርገው የአካባቢ ብክለት ወይም ኢንቫይሮንሜንታል ፖሊዩሽን ነው። የፊት ቆዳችን ለተለያዩ የአካባቢ ብክለቶች ለምሳሌ እንደ አየር ብክለት፣ ጭስ፣ የኢንዱስትሪ ኬሚካሎች ሲጋለጥ በሰውነታችን ውስጥ ነፃ ራዲካሎች የሚመነጩ ይሆናሉ። እነዚህ ነፃ ራዲካሎች በቆዳ ህዋሳት ላይ ጉዳት የሚያደርሱ ሲሆን ኮላጅንና ኢላስቲን የተባሉትን ፕሮቲኖችን በፍጥነት እንዲበላሹ በማድረግ ቆዳ ያለ ጊዜውና ያለ ዕድሜው እንዲያረጅ ያደርጋሉ። ሌላው ያለ ጊዜው ያለ ዕድሜ ቆዳ እንዲያረጅ የሚያደርገው ከፍተኛ የሆነ ጭንቀት ወይም ስትረስ ነው። ከልክ ያለፈ ጭንቀት ወይም ስትረስ ሰውነታችን ኮርቲሶል የተባለ ሆርሞን እንዲያመርት ያደርጋል። ይህ ሆርሞን ደግሞ ቆዳ ለስላሳና አንጸባራቂ እንዲሆን የሚያደርጉትን ኮላጅንና ሌሎች ንጥረ ነገሮች ምርትን ይቀንሳል። በተጨማሪም ስር የሰደደ ጭንቀት በቆዳ የህዋስ መበላሻትን ኢንፍላሜሽን ስለሚፈጥር ቆዳ ያለ ጊዜው እንዲያረጅ ያደርጋል። ሌላው ያለ ጊዜው ያለ ዕድሜ ቆዳ እንዲያረጅ የሚያደርገው ያልተመጣጠነ ምግብ መመገብ ነው። በተለይ ለቆዳችን እጅግ በጣም ጠቃሚ የሆኑትን ቫይታሚኖችና አንቲኦክሲደንት ንጥረ ነገሮች ያለባቸውን ምግቦች አለመመገብ በቆዳ ላይ ጉዳት ያደርሳል። በቫይታሚን ሲ እና በቫይታሚን ኢ እንዲሁም በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን መመገብ ለቆዳ ጤና እጅግ ጠቃሚ ነው። እነዚህን የመሳሰሉ ወሳኝና ቆዳ ያለ ጊዜው ያለ ዕድሜው እንዳያረጅ የሚከላከሉ ንጥረ ነገሮች ያለባቸው ምግቦችን አለመመገብ የቆዳ ጤናን በከፍተኛ ሁኔታ ይጎዳል። ሌላው ሲጋራ ማጨስ ነው። ሲጋራ ማጨስ ቆዳ ላይ የሚደርሰውን የደም ፍሰት በመቀነስ የቆዳ ህዋሳት ኦክሲጅንና ጠቃሚ ንጥረ ነገሮችን እንዳያገኙ ያደርጋል። በተጨማሪም ሲጋራ ውስጥ ያሉ ኬሚካሎች ለቆዳ ጤና እጅግ ጠቃሚ የሆነውን የቆዳን መለጠጥ ባህሪ፣ ኢላስቲሲቲ እንዲሁም የቆዳ እርጥበት በመጨመር የፊት የመሸብሸብና የመድረቅ ችግርን ለመቀነስ የሚረዳውን የፕሮቲን አይነት የሆነውን ኮላጅንን የሚጎዱ ናቸው። እነዚህ የሲጋራ ኬሚካሎች ይህንን ጠቃሚ ንጥረ ነገር ክፉኛ የሚጎዱ ስለሆነ የቆዳ ያለ ጊዜው የማርጀት ዋነኞቹ መንስኤዎች ናቸው። ከእነዚህ አሁን ከጠቀስናቸው ዋና ለቆዳ ያለ ጊዜው ያለ ዕድሜው እንዲያረጅ ከሚያደርጉ ዋና ምክንያቶች በተጨማሪ ሌሎች መንስኤዎች ያሉ ሲሆን ከእነዚህም ውስጥ የእንቅልፍ እጦት፣ ድርቀት፣ የዘር ውርርስና የፊት ጡንቻዎች በተደጋጋሚ ጊዜ መጨማደድ ይገኙበታል። ይህ ቪዲዮ እንደጠቀሙት ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ከፊት ቆዳ ያለ ጊዜው ማርጀት ጋር በተያያዘ ያሉትን ሀሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ወዲያውኑ እንዲደርሶት የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ።
ከዚህ በመቀጠል ለያለ ጊዜውና ያለ ዕድሜ የቆዳ ማርጀት የሚወሰዱ የመፍትሄ እንዲሁም የቅድመ መከላከያ ሀሳቦችን እንመልከት። ያለ ጊዜው ለሚከሰት የፊት መሸብሸብና ማርጀት የተለያዩ የመፍትሄና የቅድመ መከላከያ ሀሳቦች ያሉ ሲሆን ከነዚህም ውስጥ የመጀመሪያው ትክክለኛ የቆዳ እንክብካቤ ማድረግ ነው። በተለይም ቫይታሚን ሲ፣ ሬቲኖይድስ ያሉ ምርቶችን መጠቀም የቆዳ መሸብሸብን ይቀንሳል። ሌላው የፀሐይ መከላከያ ወይም ሰንስክሪን በየጊዜው መጠቀም ነው። በየጊዜው የፀሐይ መከላከያ ቅባትን መጠቀም የፀሐይ አልትራቫዮሌት ጨረር የሚያመጣውን ጉዳት በመከላከል አዲስ የቆዳ መሸብሸብ እንዳይከሰት ይከላከላል። ሌላኛው ጤናማ አመጋገብ መከተል ነው። በተለይ በአንቲኦክሲደንት እና በቫይታሚን የበለጸጉ ፍራፍሬዎችን፣ አትክልቶችን፣ የቅባት እህል ምግቦችን ማዘውተር አስፈላጊ ነው። ሌላው ከልክ ያለፈ ጭንቀትና ውጥረትን መቀነስ ነው። ከልክ ያለፈ ጭንቀት ለቆዳችን ጤና ጠቃሚ የሆነውን የኮላጅንና የሌሎች ንጥረ ነገሮችን ምርት እንዲቀንስ ምክንያት ስለሚሆን ከልክ ያለፈ ጭንቀትን መቀነስ አልፎም ተርፎም ማስወገድ አስፈላጊ ነው። ሌላው የውሃና የፈሳሽ አወሳሰድን መጨመር ነው። በቀን ውስጥ በቂ ውሃ መጠጣት ቆዳን ለስላሳና እርጥበት እንዲኖረው ያደርጋል። ቆዳ ለስላሳና በቂ የሆነ እርጥበት እንዲኖረው በቀን ከ8 እስከ 10 ብርጭቆ ውሃ መጠጣት ጠቃሚ ነው። ከዚህ በተጨማሪ ሲጋራ ማጨስን ማቆም ነው። ሲጋራ ማጨስ ለጤና ብቻ ሳይሆን ለቆዳ መጎዳትና አለጊዜው ማርጀት ዋነኛ መንስኤ ነው። በሲጋራ ውስጥ የሚገኙት ጎጂ ኬሚካሎች ለቆዳችን ልዩ ጥቅም የሚሰጡ ንጥረ ነገሮችን እና ኮላጅን የመሳሰሉ ወሳኝ የፕሮቲን አይነቶች ስለሚጎዱ ሲጋራ ከማጨስ መቆጠብ አስፈላጊ ነው። በመጨረሻም ብዙውን ጊዜ ወንዶች እንደ ሴቶች በያለ ጊዜውና ያለ ዕድሜ የቆዳ እርጅና የማይጠቁበትን ወይም የማይቸገሩበትን ዋና ዋና ሀሳቦችን እንመልከት። ሴቶች ከወንዶች ይልቅ በቶሎ የፊት መሸብሸብ እንዲያጋጥማቸው ከሚያደርጉ ልዩ ልዩ ምክንያቶች ውስጥ የሴቶች ቆዳ ከወንዶች ቀጭን መሆኑ ነው። እንዲሁም ደግሞ የኢስትሮጅን ሆርሞን መጠን በወር አበባ ጊዜ እና በማረጥ ወቅት በመቀነሱ ነው። ኢስትሮጅን ሆርሞን ማለት ቅድም በሰፊ አብራራ ነው የፕሮቲን አይነት ኮላጅንን ለመጠበቅ የሚረዳ ሆርሞን ነው። ይህ ሆርሞን ሴት ልጅ የወር አበባ በምታይበት ጊዜና በማረጥ ጊዜ መጠኑ የሚቀንስ በመሆኑ ሴት ልጅ ከወንድ ልጅ ይልቅ በቶሎ የፊት መሸብሸብ እና ማርጀት ያጋጥማታል። የወንዶች ቆዳ ከሴቶች በአንጻራዊነት ወፍራም ስለሆነ የመሸብሸብ ምልክቶች ፈጥኖ ላይታዩ ይችላሉ። ነገር ግን የወንድ ልጅ የፊት ቆዳ መሸብሸብ ሲጀምር ግን ከሴቶቹ ይልቅ ጥልቅና ጎልቶ የሚታይ የመሆን እድሉ ከፍተኛ ነው። ከዚህ በተጨማሪ ወንዶች ከሴት ልጆች አንጻር ለፀሐይ ብርሃን የመጋለጥ እድላቸው በጣም ሰፊ በመሆኑ የፀሐይ ጉዳት በፊታቸው ቆዳ ላይ የመከሰቱ አጋጣሚ ከፍ ያለ ነው። አንዳንድ ጊዜ ደግሞ ወንዶች ከጺም በተደጋጋሚ መላጨት ጋር በተያያዘ ከሴቶች በተሻለ ሁኔታ የተለያዩ ጥቅሞችን ሲያገኙ ይስተዋላል። የጺም መላጨት ከቆዳ እንክብካቤ ጋር ተያይዞ ከሚያመጣቸው አንዳንድ ጥቅሞች ውስጥ የመጀመሪያው የቆዳ መፋቅ ወይም ኤክስፎሊዬሽን ነው። ወንድ ልጅ ጺሙን በሚላጭበት ጊዜ የፊቱን ፀጉር ብቻ ሳይሆን የሞቱትን የቆዳ ሴሎችንም ጭምር በጋራ ያስወግዳል። እነዚህ የሞቱ የቆዳ ሴሎች ሲወገዱ የቆዳ እንክብካቤ ምርቶች እንደ ሞይስቸራይዞች እና ቫይታሚንስ የመሳሰሉ ለቆዳ ጠቃሚ የሚሆኑ ምርቶች በቀላሉ ወደ ቆዳው ዘልቀው እንዲገቡ ይረዳል። ይህም ውጤታማነታቸውን ይጨምራል። ሁለተኛው የመላጨት ጥቅም የኮላጅን ምርት እንዲጨምር ያደርጋል። አንዳንድ የቆዳ ባለሙያዎች እንደሚሉት መላጨት በቆዳ ላይ የሚፈጠረውን ቀላል ግፊትና መፋቅ የቆዳ ሴሎችን በማነቃቃት የኮላጅን ምርት ሊጨምር ይችላል። ኮላጅን የሚባለው የፕሮቲን አይነት ደግሞ የቆዳ የመለጠጥ ባህሪ ኢላስቲሲቲ እንዲሁም የቆዳን እርጥበት በመጨመር የፊት መሸብሸብና የመድረቅ ችግርን የሚቀንስ ነው። ይህ መላጨት ደግሞ የዚህ ንጥረ ነገር ምርት እንዲጨምር ይረዳል። በእነዚህ ዋና ዋና የመላጨት ጥቅሞች አማካኝነት ወንድ ልጅ ከሴቶች ይልቅ በቶሎ ፊቱ እንዳይሸበሸብ እና እንዳያረጅ ይሆናል። ይህ ቪዲዮ እንደጠቀሙት ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ድጋፎን ያሳዩን። እርሶም ከያለ ጊዜውና ያለ ዕድሜ የቆዳ እርጅና ጋር ያለውትን ሀሳብ እንዲሁም አስተያየት በኮመንት መስጫ ውስጥ ያጋሩን። የዚህ ቪዲዮ ሀሳብ ይመለከተዋል ብሎ ለሚያስቡት ሰው ሼር በማድረግ እርሶም አንዱ የመፍትሄው አካል ይሆኑ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።